የዕለቱ ሰበር ዜና በሶማሌ ክልል የነዳጅ ማጣሪያና የዩሪያ ማዳበሪያ ፋብሪካዎች ግንባታ ተጀመረ። ኤሎን ማስክ የዓለማችን የመጀመሪያው $500 ቢሊዮን ባለጸጋ ሆነ። የአውሮፓ ሻምፒየንስ ሊግ አስገራሚ ውጤቶች ፒኤስጂ ባርሴሎናን አሸነፈ። ቅመማ ቅመሞችና የጤና በረከቶቻቸውን እንመለከታለን። ለአዲስ ኒውስ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዕለታዊ ሰበር ዜናዎችን ይከታተሉ። አዲስ ኒውስ ዜናዎቹን በዝርዝር እንመለከታለን። በሶማሌ ክልል የነዳጅ ማጣሪያና የዩሪያ ማዳበሪያ ፋብሪካዎች ግንባታ ተጀመረ። ጠቅላይ ሚኒስትር አብይ አህመድ ትላንት ወደ ሶማሌ ክልል ባደረጉት ጉዞ በጎዴ ከተማ የሚገነቡ የነዳጅ ማጣሪያና የዩሪያ ማዳበሪያ ፋብሪካዎችን የመሰረት ድንጋይ አስቀምጠዋል። ይህንን አስደሳች ዜናም በፌስቡክ ገጻቸው አስታውቀዋል። በክልሉ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ ሂላል ከተባለ የነዳጅ ቦታ ድፍድፍ ነዳጅ በማውጣት በማጣራትና በማከማቸት በዓመት 3.5 ሚሊዮን ቶን ነዳጅ የማምረት አቅም ይኖረዋል ተብሏል። ይህ ፕሮጀክት በጎልደን ኮንኮርድ ግሩፕ የሚገነባ ይሆናል። በተመሳሳይ የዩሪያ ማዳበሪያ ፋብሪካው ግንባታም ተጀምሯል። ይህ ፋብሪካ በኢትዮጵያ ኢንቨስትመንት ሆልዲንግ እና በዳንጎቴ ግሩፕ ትብብር የሚገነባ ሲሆን ዳንጎቴ 60% ኢንቨስትመንት ሆልዲንግ ደግሞ 40% ድርሻ ይኖራቸዋል ተብሏል። ፋብሪካው ለማዳበሪያነት የሚውለውን የተፈጥሮ ጋዝ ከካሉብ የጋዝ ቦታ የሚያገኝ ሲሆን ጋዙን ለማጓጓዝም 108 ኪሎ ሜትር ርዝመት ያለው ቱቦ ይጠቀማል። በዓመት 3 ሚሊዮን ቶን የማዳበሪያ ምርት እንደሚያቀርብም ተገልጿል። የማዳበሪያ ፋብሪካው ግንባታ ከ3 ዓመት ባልበለጠ ጊዜ ውስጥ ይጠናቀቃል ተብሎ ይጠበቃል። ጠቅላይ ሚኒስትር አብይ አህመድ ሁለቱን ፋብሪካዎች ሁለት አሻጋሪ ፕሮጀክቶች ሲሉ የገለጿቸው ሲሆን ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ብሏል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት ባለፈ እድሎችን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነትን የሚያሳዩ ናቸው ሲሉም አሞካሽተዋል። ኤሎን ማስክ የዓለማችን የመጀመሪያው $500 ቢሊዮን ባለጸጋ ሆነ። የቴስላና የስፔስ ኤክስ መስራች የሆኑት ኤሎን ማስክ የዓለማችን የመጀመሪያው $500 ቢሊዮን የሚያወጣ ሀብት ያለው ሰው ሆነዋል። ይህ የሆነው የኤሌክትሪክ መኪና ኩባንያቸው ቴስላ እና ሌሎች የንግድ ድርጅቶቻቸው ዋጋ ከፍ በማለቱ ነው። ባለፈው ረቡዕ የማስክ ሀብት $500.1 ቢሊዮን ደርሶ የነበረ ቢሆንም በቀኑ መጨረሻ ላይ ግን ወደ $499 ቢሊዮን ዝቅ ብሏል ሲል ፎርብስ ዘግቧል። ከቴስላ በተጨማሪ ማስክ ባለቤትነት ያላቸው እንደ አርቲፊሻል ኢንተለጀንስ ኩባንያዎችና ሮኬት አምራቹ ስፔስ ኤክስ ያሉ የንግድ ድርጅቶች በቅርቡ ከፍተኛ ዋጋ ጭማሪ አሳይተዋል። ይህ ስኬት ማስክን በዓለም የቴክኖሎጂ ዘርፍ ውስጥ ታይቶ የማይታወቅ የሀብት ደረጃ ላይ አስቀምጦታል። የፎርብስ የቢሊዮነሮች ኢንዴክስ እንደሚያሳየው ሁለተኛው የዓለማችን ባለጸጋ የኦራክል መስራች የሆኑት ላሪ ኤሪሰን ሲሆኑ ሀብታቸውም $350 ቢሊዮን ነው። የማስክ ሀብት አብዛኛው ከቴስላ ካላቸው ድርሻ ጋር የተያያዘ ሲሆን የኩባንያው የአክሲዮን ዋጋም በዚህ ዓመት ከፍተኛ ደረጃ ጨምሯል። ኢሎን ማስክ ከፖለቲካ ትኩረታቸው ወደ ንግዳቸው ከዞሩ በኋላ ባለሀብቶች የኩባንያው አክሲዮን መግዛት ጀምረዋል። የቴስላ ቦርድ ማስክ በሚቀጥሉት 10 ዓመታት ውስጥ የተቀመጡ ግቦችን ካሳኩ $1 ትሪሊዮን የሚያወጣ ሽልማት እንደሚያገኙ አስታውቋል። ይህንን ለማግኘት የቴስላ ዋጋ በ8 እጥፍ ማደግ 1 ሚሊዮን አርቲፊሻል ኢንተለጀንስ ሮቦቶችን ማምረትና 12 ሚሊዮን የቴስላ ተሽከርካሪዎችን መሸጥ ይጠበቅባቸዋል። ማስክ ባለፈው ወር $1 ቢሊዮን የሚያወጡ የቴስላ አክሲዮን መግዛታቸውን በማስታወቅ የሌሎች ባለሀብቶችን እምነት አጠንክረዋል። በቅርብ ጊዜ ቴስላ እንደ ቻይናው BYD ካሉ የኤሌክትሪክ መኪና አምራቾች ጋር ከፍተኛ ፉክክር እየገጠመው ቢሆንም ኩባንያው ወደ አርቲፊሻል ኢንተለጀንስ እና ወደ ሮቦቲክ ንግድ ለመሸጋገርም በሂደት ላይ ይገኛል። ትኩስና ወቅታዊ መረጃዎች፣ ዜናዎች ተጠናክረው እንዲደርሱት አዲስ ኒውስን ሰብስክራይብ ያድርጉ። ለዛሬ የያዝንላችሁ ዜናዎች እነዚህን ይመስላሉ።
ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ይሁኑ። አዲስ ኒውስ